ገላ እንችላለን አርጀንቲናዎች። ኧረ ዝም በላይ ምን ዳኛ ነው? አምና ራሱ አምና እንደዛ አላችሁ ዘንድሮ ምን እንደምትሉ እናያለን። አምና እኮ ያን ነበር። ምንድነው የምትዩ? ምን የምታወራው ጊዜ በሜዳችሁ መተን ቀጠቀጥናችሁ። የመልስ ጨዋታ ላይ በሜዳችንም አራችሁን ስናበላችሁ እንደዛ ብለታው አይሳቅብሽ በእናትህ። የመልስ ጨዋታ ይል አረና እንዲህ በቴስታ እንዳደረ በእናትህ የመላጣ ልጅ ካላወኩ አላወኩም በይ እንዴ። አረ አወይ ጋር ብቁና ልምድ ያላቸው መምህራኖች፣ ዘመናዊ የትምህርት አቀራረብ፣ ጽዱና ምቹ የመጫወቻ ቦታዎች፣ የስዕልና የፈጠራ ስራዎች፣ በጨዋታ የተደገፈ ትምህርቶችን፣ የስነ ምግባር ክህሎት ግንባታ፣ በጨዋታ የተደገፈ ትምህርትና የስነ ምግባር ግንባታ ክህሎቶችን የምታገኙበት ምርጥ አካዳሚ ነው። አድራሻ 18 መብራት ኃይል ጳውሎስ መክብብ መታሰቢያ ሆስፒታል አጠገብ ኖቤል አካዳሚ። ተፈስ ነበር እንዴ ዶክተር? አዎ እንግዲህ ሰሞኑን እኛ ጋር ቀዶ ሕክምና እንዳደረግ እናውቃለንና የታጠረ ድንገት የሆነ ስህተት አለ። ውስጥህ መርፌ ረስተናል። ያው ቀለል ያለ ነው፣ ችግር የለውም። መርፌ ብቻ ነው እንዴ? ስልኬ ነው ያላቀ ደውል እስኪ ያለኝ አተ ባለፈ ልታስገድለው ነበር አለ አዶናይ ዩቲ። ባለፈ እሱ ራሱ በጥይት ሲስታት ኧረ በጣም ከባድ ነው። እኔ ሲጀምር እኔ ከዩቲ ጎን ነኝ። ከዩቲ ጎን ነኝ። በጣም እሷ ምስኪን ሰው ከአዶናይ አንተ የመላጣ ልጅ ሄደታ ይደርስሻልሽ እንዴ? ወላሂ ላዚም ነው በዛኛው እንስራ። አባ ወይ እንዴ ምን ነው? ስንት ዓመት ጠብቀን ፖርቹጋል በላች ዓለም ዋንጫ እንዴ! ወድቃ እኮ ነው አንተ፣ ወድቃ እኮ ነው። ቲክቶክ ላይ ያለቀሱ ነበር እና ስለወደቀች ነው እንዴ? ምንድነው ባለፈው አርሰናል ሲበላ አንድ ያለቀሱት? ምን የምትቀያየሩት? እሱ ፕሪሚየር ሊግ ነው። የዓለም ዋንጫ ላይ እኮ ይቀየራል ሲወደቅ ነው። እንበለዋለን፣ ቀጣይ ዓመት እንበለዋለን። እናት ከኛ ያልፍም ቀጣይ ዓመት 5 ዓመት ምናምን ነው የሚደረገው እንዴ? ምን ሆነ ነው? እና ተፈርታው ሄድ ዛሬ ሙሉ ቀን ዶክተር ሆነን ስናክም እንውላለን። በቃ ሰገራ ይዘን ሰላም እንዴት ናችሁ? ሁላችሁም ዳሽን ባንክ ላይ እየገባችሁ ቮተር። ሰላም አለይኩም። ወአለይኩም ሰላም። ሰበል ዳቦ ነገር አንተ ሙስሊም ነህ? ሰላም አለይኩም ብለህ ሰበል ጻድቅ ነው፣ የይሁዲ የሰንበት ነው። ከዛ ቤት ነው የተቀበለው። ከየትኛው ቤት ነው ያልኩት? ጌታን ተቀበል። ሃሌሉያ ጌታን ተቀበልና ና ጌታን ዱማ ዱሜቢ ዱማ ዱማ ዱሜቢ ዱማ ቤ ዱሜቢ ዱማ ቤ ዱማ ቤ ዱሜቢ ካቻሌ ካርናኔ ካቻሌ አዲሬ መርሳ አዲሬ ሱሉሌ አናና ሱሉሌ አናና ካነሬ አባት ና አሁን እንዴ ምን ሆነ ነው? አዝነህ እዛ ጋር ቁጭ አልክ? ከዚህ ስራ ምን በቃ እምቢ አለኝ። ያንንም ቤት ነው የነበርኩት ጀመርኩት። ኧረ እባክህ መጨረሻ ማጥቼ በየተወሰነ ሳንቲም ምናምን ጎደለ። እቺን ያዛት። አመሰግናለሁ። ችግር የለም ና ግባ። አይዞህ አታርቅሽ። አይዞህ አባቴ አይዞህ። ቀና በል አንገትህን አትድፋ። አይዞህ ነበር። ምን ነበር የምትሰራው? እኔ ኮንቲነሮች ምናምን አስመጣ ነበረ። መንገድ ላይ ናፍጣ ጨርሰው ቆመውብኝ ተቸግሬ። እኔ ያልቆመበት ማን አለ ማለት ነው? እኔ ምሳ ምናምን በልተሃል? ምሳ ስካይላይት ነገር የተወሰነ ቀምሻለሁ። ባዶ ወደና እኔ እንደን ኮርስ ምናምን የሆነ ትምህርት ምናምን ወስደሃል እንዴ? አልወሰድኩም። ለምን ታዲያ ሀኒክ ኢንቴሪየር ዲዛይን አትማርም? ማን ናቸው እነሱ? ይኸውልህ ወንድሜ የዛሬ 8 ዓመትና በዩኒቨርሲቲ መምህራን የተመሰረተው ሀኒክ ኢንቴሪየር ዲዛይን የሚሰጧቸው ትምህርቶችም ከዲዛይን ጀምሮ ሶፍትዌሮችን እንዲሁም ፕራክቲካል ስራዎች ሲሆን እንዲሁም በመጪው ዓመት በእንጨት ስራ፣ በፊኒሺንግ ስራ፣ በዲኮር ስራ፣ በዲዛይን ስራ እና በፊኒሺንግ ስራ ላይ መሰማራት ከፈለግ ይሄ ላንተ ጥሩ በ3 ወር ውስጥ በቅናሽ ምርጥ ስልጠና ማግኘት ትችላለህ። አይዞህ በቃ እሺ፣ ሂድ እዛ ሰልጥን። አይዞህ ብራሰጠኝ ሂድ። ዛሬ ልጅ
በርተሚውስና ልጅ ዳዊት መጠናል። ይሄ ማህበረሰብ ዛሬ ኳስ እናስተምረዋለን። የፈለገ ቢርባ አንተ ግን እንዳይደል ለክረምት ልጄ ምን ሊያደርግ ነው ብለው ተጨንቋል። ኑ ወዲያ ስማርት ሶከር አካዳሚ። አድራሻዎቹ ሰሚት የተባበሩት ሰሚት 72 አያጣፎ ዊንጌት ቤተል ሳር ቤት እንዲሁም የትራንስፖርት ሰርቪስ አገልግሎት አላቸው። ስለዚህ ኑ ወዲያ። ሰላም እንዴት ናችሁ? ዛሬ ከተማችንን እናድነዋለን፣ ከአደጋ እንጠብቃታለን። ስንት ገርዳሜ ቤትና መኪና እየገዛ እኔ ይሄንን የመሰለ መልክ ይዤ በእግሬ ማለት ነው። ምንድን ነው? ናውጣ ጎረምሳ እያፈስን ነው። ናውጣ ሜላት ነኝ እኔ። ና ሻለቃ ናጫ ነው። ይሄው እንደ ዋና መሪያችሁ ነው። ሜላት ነኝ እኔ። ናውጣ በእናትህ አንተ እናቴ ትሙት ሜላት ነኝ እኔ። ምን አደረኩኝ? ናውጣ ናጫ ነው። ውበቴን እንትን የሚያል ጫኑት። ና ጣት ፈከት በእናትህ ሲያሳዝን። በእናትህ ና ምንድን ነው? ና ና እዛ ጋር ሰው ተቸግሯል። ና ተፈታስ። ሄሎ ወይ ብራዘር፣ አንድ ሰው አግኝቼልሻለሁ። የሬሳ ሳጥን አዘጋጅ። አይዞሽ በቃ በርቺ። እኔ ያው በቃ ሹገርም ማጫወቱ ያምጣው ዘርፎም ያምጣው፣ ብቻ ግን እኔ ባለኝ ሚሊዮነር ወር ቢሊዮነር መሆን አለበት። ካልሆነ እኔ አላገባም። ለዚህ የምታቀርበው ኦፈር ምንድን ነው እንዴ? ምን ከመልኬን ነው ማቀርብ። ካልሆነም ምን አቀርባለሁ እንዴ? ይሄን የመሰለ መልክ ይዤ መልኬን ነው ማቀርብ። 2000 years later ማዘር አግቡ ሲባሉ እምቢ ብሎ ጊዜ ዝም በል እባክህ። እኔ ቢሊዮነር ካልሆነ እኔ አላገባም። ሚሊዮነር ካልሆነ ንቅንቅ አልልም እኔ። አሁን ለማንኛውም ጠዋት በጊዜና ፀሐይ ታሞቀኛለህ። ዳይፐሩት ተቀየረ። ኧረ እየቀሰቀሰኝ ነው። አለቀ ጨርስ። የተሰጠኝ ሕይወት ዛሬ በነፃነት ሰው ተከፍሎበታል ከደምና ከአጥንት። ስንት ወገን ወደቀ በነፃነት። ዛሬ አንድ ጀለሳችንን ምሳ በመጋበዝ ድጋፍ እንሆነዋለን። ሰው አትመኑ። እውነተኛ ድጋፍ ማይክሮ ፋይናንስ ብቻ። ድጋፍ ማይክሮ ፋይናንስ ደሞዛችሁን ሊያበድራችሁ ነው። ከ30 ሰከንድ ቪዲዮ ቬሪፊኬሽን ጋር ልካችሁ በ30 ደቂቃ ውስጥ ከድጋፍ ማይክሮ ፋይናንስ ደሞዛችሁን መበደር ትችላላችሁ። አፕሊኬሽኑ ከፕሌይ ስቶር ዳውንሎድ በማድረግ እንዲሁም በ6575 እየደወላችሁ መመዝገብ ትችላላችሁ። ግብ ሊቀርብ ነበር። እጅ ታጠበው። አረ ግድ የለም ትንሽ ነገር ቅመስ። አረ የምር እሺ በቃ እሺ። እንደዚህ አይ አያስታት ካልክ እንዴ ያላልኩም ነበር። እሺ ልታጠብ ትንሽ። እሺ ያቺ ልጅ አወቃት ማ እንዴ? ጎረቤት ወልዳ አጣራኝ ማፍስ አልጠራችኝ። ምን አይነት የሆነች ሸለመጥማጥ የሆነች ሴት ወንዶች እንዴ ወልዳ አጣራኝ አግብታ ምን ብላ እንዴ? አፍስ አልታጠብም ማለት አፍስ ትንሽ እና ከሷ ሴትዮ ጀምሮ እኔ ባለፈ ያቺኛው ልጇ እንኳን ስድር ማለት ነው። እንዴት አጣራኝም? ከባለፈ ጀምሮ ማለት ነው። አልጠራችኝም። እና ምንም ምን አይነት ሰው እንደሆነች እኔ ከአንድ ሁለት ያየኋት ሶስት ያየኋት ምንም ነገር አጣራኝም። እንዴ አፍስ ከባለፈ ጀምሮ እኔ ሳሙና የለም እንዴ? ግን ወልዳ አጣራኝም። አፍስ ምን አይነት ቆሻሻ የሆነች ሰው እንደሆነች እናቴ ትበል። አፍስ ምግብ አልበላሁም ገና። ኧረ ምግብ አልበላሁም። እንግዲህ የማለቀው ሰርግ ላይ ነው ያለሁት። ወጥቼ ንግግር ላደርግ ነው። በጣም ደስ ብሎኛል። ያው ቃላት የለኝም። እነዚህ ወንድሞቼ በጣም ሁሉም ጓደኞቼ ናቸው። ስደት ላይ ምናምን አንድ ላይ ስደት ስንል ነው የተገናኘ ነው እና አፍሪለርን እንደሚልክ አያውቁም እነሱ የዛኔ ወደ ውጭ ሀገር እና ልንሰደድ ስንል ነው አፍሪለርን የመለሱ ያለምንም ቅድመ ክፍያ ያለምንም ማትሪክ ውጤት ፓስፖርትና ትራንስክሪፕት ብቻ ነው የሚያስፈልጋችሁ ወደ ውጭ ለመሄድ ማለት ነው። እና ሁላችሁም ኦፊሱ እየሄዳችሁ አፍሪለርን ተመዝገቡ። አድራሻችሁ ሲኤምሲ
የተባበሩት እጅጋየሁ ዲባባ ቢልዲንግ ነው። 7ኛ ፍሎር ቁጥር 703 ነው። ሁላችሁም እየሄዳችሁ ተመዝገቡ። አመሰግናለሁ። ይዛታ መሰለኝ ለኔ የሚሆን ለምረት ካልተመኘ ሌላማ በውስጥ ተገኘ። እያያቴንም እንደ አንተ ራስህ ምንድን ነው ፍላጎት? ጸብ ነው የፈለከው? አዎ ጸብ ነው የፈለከው። ና ግባ፣ ቅዳሜ ግባ። ቅዳሜ 4 ሰዓት ግባ። በኢትዮጵያ 4 ሰዓት፣ በቻይና 6 ሰዓት፣ በሳውዲ 5 ሰዓት፣ ቱርክ 9 ሰዓት ግባ። ላይፍ ግባ። ይመቸኛል። ግባ። እንተያያለን። ማን እንደሚያሸንፍ እንተያያለን። ግባ። አላው ሳይዴን አታውቅም። እንግዲህ ቀጠሮ ተይዟል። ፋሚሊ ያው እንደማታሳፍሩኝ ተስፋ አደርጋለሁ። ያው በእናቴም በአባቴም ያለው ነገር ያው ታውቃላችሁ። ከተሸነፍኩ በጣም ብዙ ቤተሰብ ነው የሚጎዳው። እንዳሸነፈ እርዱኝ። በጣም አዋድም ያው ፎቶም ስትለቅ ሪፖስት እያደረኩ ነው። ያው ያለው ነገር የሆነ ነገር እጠብቃለሁ። አድርሱልኝ። ወደ ትንሽ አንዴ ኑሩናሉ እዚህ ያሉ ተብሎ ጸጉራቸው ልቆርጣቸው ነው። በኢቲቪ ነው። አዎ ያ በኢቲቪ ነው እኮ። አንዴ ጸጉራቸው ልቆርጣቸው። ኤአይ እኮ ነው እሱ ነገር። ባይኔ በብረቱ ያየው ታረት ቲቪ ላይ በእናትህ ኤአይ ነው ወንድም። ኧረ በእናትህ በዚህ እንኳን እንትን ይበልልኝ። አንዴ ብቻ ነው ማውጣ ጸጉራቸው ብቻ ነው የምቆርጣቸው። ፌዳ ኤአይ ነው። እሺ በእናትህ አንተ ቅርጽ ብቻ ጥርስ ላውጣላችሁ። አዶና ሊጀምር ነው። ተደበቅ በእናትህ። ይኸውልህ ቀስ ብለህ ነው የምመጣው። አክሽን ስልህ ትመጣለህ። በቃ 1 2 3 አክሽን። ያዘው አታ በቃሉ ያዘው። ጆኒ እንኩራይቷ ያዘው። ልቀቀኝ። እረፉ። ተው አንዴ እረፉ። ምንድን ነው? ቆይ አንዴ ስልክ መጣሁ። አንዴ ቆይ እዚህ አንዴ ስልክ እያወራ ስራ ይዤ ነው መጣሁ። መጣሁ። ያዘው ልቀቀኝ። ዳለሌኮ ደማኮ ዳፍናኮቱ አባቦኮ ሀብቲ ሀብቴ ጋራኮ ናቲንቶሉ ፖልቲንኮ 1 ሚሊዮን ፎሎወር መግባታችንን አስመልክቶ እንደሌላው ቲክቶከር በፕሌን ሄዶ የመዝናናት አቅሙ ስለሌለን ከጀለሴ ጋር በሊቢያ በኩል ሄደን ፈታ እንላለን። ሌትስ ጎ። እንግዲህ አሁን መንገድ ጀምረናል። ስደት ልጆቿ ሁሌ የቀማ ወይኔ መኪና ተበላሽ። እንግዲህ መኪና ተበላሽቶብን በእግር ጀምረነዋል። ካርታው እንደሚያሳየን ከሆነ ትንሽ ነው የሚቀረን፣ ግን አቅጣጫው እስቲ ቆይ በዚህ ነው ሊቢያ። አንተ አስቀርልኝ እንጂ ምንድነው ብቻ ቅድም ጋጥካ እንዴ? ከዚህ በኋላ ያለው አስቀርልኝ። ኢትዮጵያ ይመርልሽ ሰብሉን። እንግዲህ ቀይ ባህር ደርሰናል፣ ግን ይሄ ቢጫ እንዴ? አይ በጋ ስለሆነ ጠቁሮ ነው ፀሐይ ምናምን። ኧረ አንተ በእናትህ አሁን አጨርሰው፣ ብዙ መንገድ እኮ ነው የሚቀረን። ኧረ እንዳጨርሰው ቀስ ብለህ ጠጣ አንተ። ታናሳካውም እና ያ ሰውዬን ጠይቀው እንዴ? አባይ የት ነው ያለ ነው? ኮይ ፈጬ። ወይኔ እንግዲህ ሁሉ ለፍተን ገና ኮይ ፈጬ ነው ያለ ነው። እዚህ ሚከራይ ቤት ምናምን ካለ ኢንቦክስ አድርጉልኝ። 2 ሚሊዮን ስገባ በአዲስ መልክ እንጀምረዋለን። እስከዛ ፎሎ አድርጉኝ። አለማችንን ሳናካ አናውቀውም። አችን ልጅ እዛች ጋር የምትገኘው ልጅ ሄጄ ስልክ ቁጥሯን እቀበላታለሁ። በርጠቤው ሳትቀበላትን ብሎኝ ነው። አቅሜን አሳያለሁ። መቼም ነው የማታረገው። ተመልከቱ፣ ችሎታዬን ተመልከቱ። ማሳጅ ቤት ሄዳችሁ ኤክስትራ የምትሰሩ ባለሀብቶች ስፐርማችሁ ላይ ጠንቋዮች መተት እየሰረቧችሁ እንደሆነ ታውቃላችሁ። እሺ የሰበሰባችሁትን አምጡ ቶሎ በል። ማሳጅ ቤት ነው አባቢን ይላኩ። አዎ ቶሎ በል። የሰበሰባችሁትን አምጡ። ተዘጋጀ? ምንድነው የምታጎድሉት? አታጎድሉ አልተባልክም እንዴ? አባቢ በባልዲ ነው ያሉት። አረ ልጅቷ ቀርታብን ነው። አንድ 10 ሰው ምናምን ወረፋ የሚጠብቃል። ቶሎ መታ አድርጉና በባልዲ ታቀበለኛለህ። በቃ ደግሞ ቀጥኗል። ምንድን ቀጥኗል? በእናትህ በቃ አንድ ላይ ከራስ ጨምርና አንድ ላይ እንትን በል። እሺ የኔን አሁን እንትን ውጪ እጠብቅሃለሁ። ቶሎ በል አምጣልኝ። መታ አድርጓችሁ ምትለኝ ለኔ የሚሆን ወረት ብጤ ካልተገኘ ላማ በሞቴ ምን ተገኘ አሁን ምን ተገኘ ደግሞ ምን
ተገኘ አሁን ተገኘ ደሞ ከዛሬዋ ቀን ጀምሮ መኪና የሌላቸው በእግራቸው የሚሄዱትን ሰዎች መንግስት ለሚረግጡት መሬት ግብር ሊያስከፍል መሆኑን አስታወቀ። አይዞ ጅላሉ ፖድካስት ባላለውና እንደዚህ እንዳንተ የሚሰርቁ የሚሳደቡ አፋቸው የሚከፍቱ ሰዎች ፖድካስት ላይ ያቀረበ ለህዝቡ መማሪያ እናደርጋለን። ሰዓት ነው እንደሚመጣው በስራ ሰዓት ያ ይቅርታ በጣም ስራ ስላስፈታው ግን ያው ለህዝቡ መማሪያ ነገር ስለሆነ እኮ ነው። እዛ ስድብ ምናምን ብታስተምርልን አንዳንድ ነገር እሺ ትውልድ ምናምን ለሀገር ሰው ስለሆነ ማስተማሪያ ነገር በጣም እናመሰግናለን። ነገ ከሰዓት ላይ ትንሽ ሰዓት ነው ሰድብ ምናምን አፈን ከፍተ መውጣት ነው። እሺ እናመሰግናለን። ይቅርታ ስራ አስፈታው። አክባሪ ነኝ ወንድሜ በርታ። ስታከብረኛ አከብራለሁ ከናከኝ ግን የንቀት ጥግ አሳያለሁ። በቃ አሁን መድኃኒትሽ ነው። ቆይ አንድ ሌላ አለኝ። ሰዓት ያልፋል። ቆይ አንድ ሌላ አለኝ። ቆይ ይሄ ማበጠሪያ ነው፣ ይሄ ደግሞ ሪሞት ነው። አንተ ደግሞ የኔ ነህ። ሰዓት ያልፋል። አንቺ ቆይ አንድ ሌላ አለኝ። ግን ሰዓቱ አልተባለም። ሌላ አለኝ። አልገባሁት። በቃ ግቢ ይወጣራ እጂ ስታከብረኛ Samira wow. እኛ ፈታ እያልን ነው። በቀሉ አንቺ ተርመጥመጪ። በቀሉ አንቺ እዛ ሳር ውስጥ ተኝ፣ እኛ እዚህ ዓለምን እየዞርን ነው። በቀሉ አንቺ እዛ ሳር ውስጥ ተርመጥመጪ፣ እኛ ሞተር እየነዳን ነው። A few moments later አበሻ እንግዲህ ውድድሩም ይሆን አይመስለኝም። ትናንትና ያው ፋስ በደንብ አመልጦኝ ቂጤ አካባቢ ተሰንጥቋል። እንደምታዩት ታሽጓል እና ውድድሩም ይሆን አይመስለኝም። ዱአ አድርጉልኝ ብቻ። ውድድሩ ግን ይሆን ነገር አይመስለኝም። ዱአ አድርጉልኝ። አርጀንቲና በላች። ምን ልትሆን ምን ሊውጥህ ነው? ዳኛ ነው። ምን ማለት ዳኛው ምን ያርጋ? አንተ ለምን ዳኛ? ምን ሲጀመር ይኸውልህ አታውራ። ይኸውልህ መረቡ ራሱ ልክ አልነበረም። ተመሳሳይ አይደለም አይደለም። ሲጀመር ኳስ ራሱ በእኛ ኳስ ለምን አይጮቱም? ሜሲ ነው ሁሌ ኳስ ይዞ የሚመጣው። እንደዛ መሆን የለበትም። አንተ እንደዚህ አይባልም። ኧረ ዞር በል። ዳኛው ፊሽካ ሲነፋ አይ እንደዚህ ፋረን እንዲህ አርጎ አይነፋም ዳኛው። እኔ ተመልክቼዋለሁ። ኧረ ዞር በል። ሲጀመር የዘንድሮ ዓለም ዋንጫው ለስፔን ነው የምትበላው። እሺ ስፔንም ጀርመን አለ። ሲጀመር ኳስ ስራ ላይ ማተኮር ነው። የምን ያለው ምን ይሁን